የዝዋይ ደሴቶች ከአዲስ አበባ በስተደቡብ በአዋሳ መንገድ በ165 ኪሎ ሜትር ርቀት ላይ በምስራቅ ሸዋ ሀገረ ስብከት ወይም ከአዲስ አበባ በስተደቡብ በአርሲ ሀገረ ስብከት የሚገኘው ሐይቅ በውስጡ 5 ደሴቶች ሲኖሩ ደብረ ጽዮን፣ ጌቴሴማኒና ደብረ ሲና በአርሲ ሀገረ ስብከት ስር ሲገኙ ገሊላና ፋንድር በምስራቅ ሸዋ ሀገረ ስብከት ስር ናቸው። አረብ ፋቂህ የተባለው ታሪክ ጸሐፊ በግራኝ ወረራ ጊዜ በየደሴቶቹ ሶስት ቤተክርስቲያን እንደነበረ ጽፏል። ደብረ ጽዮን 40 ሄክታር ስፋት ሲኖረው ጌቴሴማኒና ፋንድር በጋራ 28 ሄክታር ስፋት አላቸው። ገሊላና ደብረ ሲና ደግሞ በጋራ 20 ሄክታር ይሰፋሉ። ዮዲት ወይም ጉዲት አክሱምን በወረረች ጊዜ ካህናቱና ምዕመናኑ ታቦተ ጽዮንን ከአክሱም ይዘው በመምጣት ለ40 ዓመታት በዚያ ቆይተዋል። በዚያ ጊዜ ታቦተ ጽዮንን አጅበው ከመጡት መካከል የተወሰኑት በዚያው ቀርተዋል። እነዚህም ላቄዎች ወይም ዛዮች በመባል የሚጠሩት ናቸው። ቋንቋቸው ሴማዊ ነው። በአፄ አምደ ጽዮን ዘመነ መንግሥት 1307 እስከ 1336 ዓመተ ምህረት ብዙ አባቶች ወደዚያ ተግዘው ነበር። ከነዚህም አባ ኖሬዎስ፣ አባ በጸሎተ ሚካኤልና አባ አሮን ይጠቀሳሉ። ገድለ አቡነ ፊልጶስም ወሶቢሃ አዘዘ ንጉሥ ይሰድዎ ለብፁዕ እምታይካሁ ወያንብርዎ ማእከለ ደሴት ዘሃለወት ውስተ ባሕረ ዝዋይ። ያን ጊዜ ንጉሡ ብፁዕ አቡነ ፊልጶስን ከቤቱ አስወጥተው በዝዋይ ሐይቅ ወዳለችው ደሴት ወስደው እንዲያኖሩት አዘዘ ይላል። ይህም ሁኔታ በአካባቢው ተዳክሞ የነበረውን የክርስትና እምነት እንቅስቃሴ አጠናክሯል። የዝዋይ ደሴቶች ከታቦተ ጽዮን ጋር አብረው የመጡና በተለያየ ጊዜ ወደ አካባቢው የተሰደዱ አበው ይዘዋቸው የሄዱና ያዘጋጇቸው የብዙ መጻሕፍት ማዕከል ናቸው። በመላው ዓለም ጠፍቶ የነበረው መጽሐፈ ሄኖክም የተገኘው እዚሁ ነው። በአሁኑ ጊዜ ያሉት ብዙዎች መጻሕፍት የአፄ ዳዊትን ስም የያዙ በመሆናቸው በእርሳቸው ዘመነ መንግሥት ብዙ መጻሕፍት ለገዳሙ ሳይሰጡ እንደማይቀሩ ይገመታል። የዝዋይ ደሴቶች የነገሥታቱ የወግ ዕቃ ማከማቻ ስለነበሩ ግራኝ ቦታውን ለመውረር መጥቶ አንድ አሳሽ ቡድን በጀልባ ወደ ደሴቶቹ ልኮ ነበር። ነገር ግን መነኮሳቱ ብዙዎችን ጠቃሚ ንብረቶች ደብቀዋቸው ስለነበር አሳሾቹ ብዙ ሀብት የለውም ብለው ሪፖርት አደረጉ። እርሱም ወደ ሀዲያ አቀና። በአፄ ዘድንግል ዘመን 1596 እስከ 1597 ዓመተ ምህረት የልጅ ልጃቸው በችግር ምክንያት ተሰዳ ዝዋይ ገብታ ነበር። ከዚያም ስትወጣ አንድ መጽሐፍ አምጥታ ላጎቷ ላከችለት። እርሱም በብዙ ቅጅ አስገልብጦ በየገዳማቱ ከላከው በኋላ ዋናውን ወደ ዝዋይ መልሶታል። ንጉሥ ኃይለ ሥላሴ በዘመናቸው እንደዚሁም በ1886 ዓመተ ምህረት አፄ ምኒልክ ቦታውን ጎብኝተውታል። ልዑል ራስ መኮንንም የቁልቢ ገብርኤልን ቤተክርስቲያን እንዲያሰሩ መነሻ የሆናቸው በዝዋይ ያገኙት መጽሐፈ ቀሌምንጦስ ነው። እነዚህ ገዳማት የቅርስና ታሪክ መዛግብት ስለሆኑ በከፍተኛ ጥንቃቄ ሊጠበቁ ይገባል።